ቆለፈችው እጁን ሰበረችው ወይኔ አነሳችው ፈረጠችው እኔና ጌች ሴዶን እኮ እንቅልፋተናል ቀረው ሲል ሲመጣ yes ክብሬን አቅሜን ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል ማነው ሴዶ ማነው በጥንካሬው እናውቀዋለን ሴዶ ሳሬን ፈርኒቸር ስፖንሰር ተሙ የመርልኝ ሴዶ እየጠበኩት ነው እያለ ተውና አንተ ዘነለት making his ETFC debut coming in የታላችሁ የሴዶ ደጋፊዎች እስኪ ብቅ በሉ ሴዶ ሊገባ ነው 85 kg የሴዶ ደጋፊዎች with a reach of 183 cms አበሻ ተከፈተ በቀሉ አሜዚንግ የሚያስጨንቅ ነው በእናትህ እኔ ትንፋሽ እያጠረኝ ነው ሴዶ ወይኔ ዛሬ በጣም የሚከብድ ቀን ነው ዛሬ ውዶቼ ላይክ ያደርጋችሁ ላይክ ያድርጉ እስኪ 12000 ገብተናል 15000 አስገቡ ላይክ 26837 ሰው አለ እዚህ 15000 ያስገቡኝ ላይክ አድርጉና ሴዶ ገባ ETFC 2 ወይኔ ወደ ዛሬ በጣም ተንፈጋጠር ይልካል ሳሬን ፈርኒቸር ስፖንሰር በማድረግ እዚያው ጥቶልናል ኪንግ is here versus Johnny Jiu-Jitsu የኢቲኤፍሲ ታይትል ቤልት ማነው የሚያሸንፈው Ladies and gentlemen it's time እሱ እንዴት ነው የገጠመለት መከላከያ make some noise በጣም ከባድ ነው ቅድም እንዳየናቸው ጆኒ መቼም ሴዶን ስትራይክ እንዲያደርግ ሊፈቅድለት አይገባ ሴዶ ደግሞ መቼም ጆኒን ቴክዳውን እንዲያደርገው ሊፈቅድለት አይገባ ሴዶ ስትራይክ ካደረገው የጆኒ መጨረሻ ነው ጆኒ ደግሞ ቴክዳውን ካደረገው የሴዶ መጨረሻ ነው ጆኒና ሴዶ በአሁን ሰዓት አይን ላይ ተፋጠው እየተያዩ ነው ጆኒ ፈገግታ እያሳየው ነው ያለው በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል ዳኛውን ህጉን እየገለጸላቸው ነው ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክሎዝ ተቻርጓል ፋይቱ ሊጀመር ነው በሩ ተቆለፈ
ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቃ ይመስላችኋል? ፋይቱ ጀምሯል። ጀመረ። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችሁ፣ ፈረጠችሁ። ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርባ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አረማር ቆለፈችው፣ እጁን ቆለፈችው። አርማር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርማር እየሄደ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል በእናትህ ልጅ። ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው። አንተ ነው የቀጨው እጁን ብዬ ነበር። የሚገርመው ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ኧረ በጣም ጎበዝ ነው እንደዚህ ከታገለ። እስካሁን ድረስ እኔ እጁን ሰበረው ብዬ ነበር። አንተ ሞክሮም አግኝቶ ምድሉን እኔ በጣም ተጨናው አገኘችው እጁን። ኧረ ገለበጣት። ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁን ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ። እንዳይሰብረው በእናትህ፣ ኧረ እንዳይሰብረው በእናትህ። እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰኩ። ያንተ ሰብሚሽን እንዴ በጣም በኪሞራ ሰብሚሽን ጆኒ ያሸነፈ። ጆኒ እዚህ ጋር ይውል እዚህ ላይ አሁን እጁን ሰበረው ብዬ ነበር። ታውቃለህ ሪፕሌይ ወይ በእናትህ በጣም ስቅቅ አለኝ። 100 አይነት አቆላለፍ አለ ይብላለች እኮ ከዚህ ሁለቱን የተጠቀመችው። የመሞከሩ ራሱ በጣም ጎበዝ ነው የምር። እንደ ቃል በቃል እኮ ነው 100 አይነት አቆላለፍ። አዎ 100 አይነት አቆላለፍ አለ ብሏል። ከዚህ 98ን ገና አልነካም። ይሄ በጣም ከባድ ሰው ነው። ጆን ሁለቱን ቁልፍ ነው የተጠቀመው። ግን ሴዶ በጣም ጎበዝ መሆኑን ያየሁት እንትኑ ላይ ነው። ገባ ሊሰብረው ሲል ቶሎ ታብ ያደርጋል ብዬ ነበር። ምንድነው ክርክር ተነስቶ ነው ወይስ ምንድነው? ተጠናቋል? አዎ ሊዳኛው እኮ ነው ያስለቀቀው። አለዛ ተሰብረዋለች። ታፕ ቶሎ አድርግ ቶሎ በቃ ይበል አለዛ ሰብራለሁ ብሏል ጆን። ጆን እኮ በጣም እንትን አሰቃቂ ስብራት ነበር የሚያደርሱበት። እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል። 3 ደቂቃ ከ54 ደህና ታግሏል። አብሽር ደህና ታግሏል። ሴዶ ጆን በጣም ታክቲክ ትችላለች። በጣም ስልት አላት። ኢቲኤፍሲ 02 ሁለት ጊዜ አሸናፊ ያለው
ጆ አሸናፊ ጆኒ ይኸውልህ እዚህ ላይ ተመልከት። ይኸውልህ እጁን እንዴት እንደያዘችው አየሁ። ዳኛው ባያስቆመው እጁን እንደዚህ ነበር የሚቀለጥመው። እንዴ በጣም አሰቃቂ ነበር የሚሆነው። ጥሩ ፋይት አሳይታችሁናል። ከልብ አድርገን እናመሰግናለን። ሴዶ በእውነት ያን ሁላ መከራ አልፎ እዚህ መድረስ መግባት ራሱ ጀግናችን ነው። ይህንን ፋይት እውን እንዲሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ኧረ ጆን አትቻልም። ይቻለኛል ነበር። ጉልበት ይጠቅሳታል። ካልያዘችው አይሆንም። ጉያዋ ማስገባት አለባት። እናመሰግናለን። ዳኛዎች ወደዚህ ኑልን። ሁላችሁ ይኸውልህ በመልስ እየታየ ነው። እንግዲህ ተመልከት እንዴት አድርጋ እንደያዘችው ቶሎ ብላ ማለት ነው። ሲጀመር ተመልከት። ይኸውልህ እንዴት አድርጋ እንደያዘችው I don't want you guys to look at this as disrespect to my opponent. I'm being a marketer now, and I have no doubt. Goes. One day in the Miakorach. Get on the Lemon Nagar. Lazy fight. So, someone to chow Rocket. You guys have seen my social media. I've been vacationing since ETFC 1. But 3 weeks of training at Sweatbox with Guardian Jiu Jitsu. All the guys, Idris, my Blazers Jiu-Jitsu, Kyle Jiu-Jitsu. This is the era of Jiu-Jitsu. I want you guys to pay attention to what happened tonight. If you don't hop on the wagon, every striker in Ethiopia that want to have a chance and fighting MMA, and by striker I don't mean like guys like in Dagara Salam. I mean real fighters. You have to grapple, you have to do jiu-jitsu. I know yenga sport አይገባችሁም 180 ሚሊዮን ሰው ባለበት ሀገር ውስጥ አራት ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። I am ልጣችሁ. Be part of the movement. And as for my next opponent, አሎባይ መጥቶ ይሞክረኝ። ጆን ተመልከት። አየሁ እንዴት እንደያዘችው በቃ ቶሎ ብላ መሬት አስነካችው። ይሄ አንዱ ሲስተም ነው፣ አንዱ ታክቲክ ነው። ኢትዮጵያ እንዳለው ጮኸ ብትመለስ አፈለፍክ ብዬ እኔ አልለሳለስ ከመጣ እመጣለሁ ካመጣ አልምጣብህ የወንድ ልጅ ልኩን ላስተምርህ ፉከራ ብቻውን እስኪ ምን ይሰራል እንኳን አንድ ጀግና ሰው ይለቃሉ ይቆማል እኔ ነኝ ጀግና ባዩ በጣም ያሳፍራል ከሁሉ በላይ ጩኸቱ ጆሮ ያሳብባል እጅግ አይትስቲሰሉ ከእጅ ያመዛላል ለጽሳ በልቼ ላስተርፍ ነው ሌላ በግባ ከሪኩ ግባ የምትውስቱስ ነው የምትወከባ በስማ የውኑ ስማ ሳትዘጋጅ ደፍቼ ባላዳፍታማ ሞክረዋል ብዙ ከገራችን ለመትለው ሞክረዋል ብዙ። አይ ቅድም ያልኩህ መጀመሪያ ላይ ሴዶ ጉልበት ስላለው የግድ ቶሎ መሬት ማስነካት አለባቸው። ቶሎ ብላ መያዝ አለባት። መሬት ካላስነካችሁ ያስቸግራታል እየዞረ። አንዴ ወደዚህ አንቺ ኤምኤምኤ ከልብ አድርገን እናመሰግናለን። አኩሜጅ ፎቶ ውሰዱልን። ኤንቲም ሴዶ የታል? ሴዶ አሪፍ ቢዝነስ ሰርቶበት አልፏል። በጣም ጎበዝ ነው፣ ጎበዝ ማርኬተር ነው አልኩ። ውድና የተከበራችሁ